ሰላም ሰላም ጤና ይስጥልን ውድና የተከበራችሁ የጽጌ ማዕድ ቤተሰቦች እንዴት አላችሁ? ዛሬም ደግሞ እየፈጠነ እነዚህን ድንች፣ ቲማቲም፣ ሽንኩርት በትንጀን ተጠቅመን ቆንጆ ከሩዝ ጋር ወይንም ከክብዝ ጋር የምንመገበውን ስልስ እንሰራለን። አብራችሁን ቆዩ። ወደ አሰራሩ ስንገባ የመጀመሪያው የሚያስፈልገን ግብአት ሽንኩርት ነው። በመጥበሻችን ላይ ወይንም በብረት ድስታችን ላይ ዘይት እናደርግና ከዛን ሽንኩርታችን ከትፈን እንጨምራለን። ሽንኩርታችንን እንደዚህ ጥብስ እያደረግን ድንች ደግሞ እንደዚህ እንቆራርጣለን በምንፈልገው ቅርጽ አድርገን ከዛን ድንቹንም አብረን ከሽንኩርቱ ጋር አንድ ላይ ጥብስ እናደርጋለን። ድንቻችንና ሽንኩርቱን አንድ ላይ እየጠበስን በትንጀኑን በዚህ መልክ እንቆራርጠዋለን። በትንጀን የተለያየ ስም ያለው እንቆራርጠዋለን፣ ግን እዚህ ላይ አንጨምረውም። ለብቻ በዘይት ነው የምንጠብሰው በመጥበሻ። ምክንያቱም ለብቻ መጠጥ እንዲልልን ስለምንፈልግ። ከዛ መጥበሻችን ላይ ትንሽ ዘይት እናደርግና የቆራረጥነው በትንጀን እንጨምርና መጥበስ እንጀምራለን። ቲማቲማችን ከታተፋታለን እዚህ ጋር በትንጀኑ ትንሽ ያው ውሃ ነገር ስላለው መጠጥ እንዲያደርግልኝ ጨው አብሬ አድርጌበታለሁ። ትንሽ ጨው ነስነስ ታረጉበትና ጥብስ ታረጉታላችሁ ለብቻ። እንደምታዩት እዚህ ጋር ድንቻችን ወደ መብሰል ገደማ ሲገባ የቶማቶ ፔስት ወይም ፈሳሹን ተጠቅሜያለሁ እና የተከተፈ ቲማቲም አንድ ላይ እንጨምርበትና አብረን ጥብስ እናደርገዋለን ማለት ነው። በትንጀናችን እንደምታዩት እዚህ ጋር የሆነ ቆንጆ መልክ አምጥቷል። ትንሽ መጠጥ እንዲል እናደርገዋለን። አሪፍ እየተጠበሰ ነው። ምጥጥ አይነት ነገር አምጥቶ ከዛ ወርቃማ አይነት መልክ ሲያመጣ እናጠፋዋለን ማለት ነው። እንደምታዩት እዚህ ጋር ደግሞ አንድ ላይ ጥብስ እያደረግናቸው ነው። ከዛን በርበሬ ወይንም ደግሞ የቃሪያ ድልህ መጠቀም ትችላላችሁ። ትንሽ ቃጠል ማለት የማረግ ስሜት እንዲኖረው እና ጣዕሙንም አሪፍ ያደርገዋል። እኔ የቃሪያ ድልህ ነው የተጠቀምኩት። እናንተ ያላችሁ ነገር ተጠቀሙ። በርበሬ መጠቀም ትችላላችሁ። አንድ ላይ እንጠብሳቸዋለን። ከዛን ትንሽ ጨው ነስነስ እናደርጋለን። ከዛን ነጭ ሽንኩርትና ዝንጅብል አንድ ላይ ተፈጨ ቢሆን ይመረጣል። ነጭ ሽንኩርት ብቻውን ከሆነ ችግር የለውም። አብረን ጥብስ እያደረግናቸው ከዛም በኋላ የበሰለውን የተጠበሰውን በትንጀናችንን አምጥተን እንቀላቅለዋለን አንድ ላይ። በጣም ቆንጆ ነው የሚሆነው። ለብቻው ስለተጠበሰ በትንጀኑ በጣም አሪፍ ነው የሚሆነው። ከዛን ቀረፋ እንጨምራለን። ከዛን ቁንዶ በርበሬ እንጨምራለን። እናንተ የምትወዱትን የቅመም አይነት ወይም ቆንጆ ጣዕም ያለው የቅመም አይነት መጠቀም ትችላላችሁ። ብዙዎች እኔ የተጠቀምኩትን መጠቀም አይጠበቅባችሁም። ከዛን ጥብስ እናደርገዋለን ለተወሰነ ደቂቃ ከ10 እስከ 15 ደቂቃ። ያኔ ያዝ የሚያደርግ አይነት ከሆነ ትንሽ ውሃ ጣብ እያደረጋችሁ ጥብስ አድርጉት። ከዛም በስተመጨረሻ ከ15 ደቂቃ በኋላ እኔ ክዝበራ ጨምሬበታለሁ። ክዝበራ በጣም ነው ጣዕሙ ቆንጆ የሚያደርገው። ምክንያቱም የክዝበራን ጣዕም የምታውቁት ታውቁታላችሁ እንዴት አይነት ቆንጆ ጣዕም እንዳላት። ክዝበራ በጣም ቆንጆ ጣዕም ነው ያላት። ጣዕሙን የበለጠ አሪፍ እንዲያደርግልኝ ክዝበራ ትንሽ ጨምሬያለሁ። ላወጣው አካባቢ ሲደርስ ማለት ነው። ትንሽ ተክተክ አደርገውና ከዛን አጠፋዋለሁ እሳቱን ማለት ነው። እንደምታዩት በጣም ቆንጆ ሆኖ ብስል ብሏል። በጣም አሪፍ ነው። ሽታው ምናምን በጣም ምርጥ ነው። ከዛን ጫውን ቴስት አድርጋችሁ ቀምሳችሁ በቂ ከሆነ ማጥፋት ትችላላችሁ።
ከዛን ወደ አቀራረብ እንሄዳለን። እዚህ ጋር አስፈላጊ ነገር ይኸውላችሁ፣ ላይን ያላማረ ለምን ይባላል የሚባለው? ሲያዩት ያላማረ ሲበሉት ያቅራል ይላል የሀገሬ ሰው ሲተርት። አቀራረብ ወሳኝ ነው። ስለዚህ እኔ የተጠቀምኩት ሩዝ ነው። እንግዲህ የተቀቀለ ሩዝ ስለነበረኝ ሩዝ እንደዚህ አድርጌ ያቀርበዋለሁ ማለት ነው። ከዛን ከጎኑ ደግሞ ጥፍጥ አድርገን የሰራናትን ስልስ አንድ ላይ እናደርገዋለን። የበትንጀን ስልስ ይሄ ለጾም በጣም አሪፍ ነው። አሁን ያለንበት ወቅት ጾም ስለሆነ በጣም ቆንጆ ነው። እዚህ ጋር ያላችሁ ሩዙ ላይ ማለት ነው ጥበብ ስተራኝ ዲኮር ለማድረግ ያላደረኩት ነገር የለም ማለት ያልሞከርኩት ነገር ከላይ ነሰነስኩበት ምናምን። በቃ ጥበብ እኮ አትጥራኝ እኔን። በስተመጨረሻ ማለት ነው ባሮ ሽንኩርት ከትፌ እንደዚህ ከላይ ያደረኩበት ሩዙ ላይ ትንሽ ያው መልኩ እንዲያምር ብዬ ነው። አለማድረግ ትችላላችሁ። እኔ ተጠበቢ ሲለኝ ነው ምን ላድርግ። ከዛ እንደዚህ አሳምረን አቅርበን መመገብ እንችላለን። በጣም አሪፍ ምሳ መሆን የሚችለው በሩዝ መጠቀም ካልፈለጋችሁ በክብዝ ወይንም በእንጀራ ምናምን መጠቀም ይቻላል። በጣም ቆንጆ ነው። በጣም ይጣፍጣል። ሞክሩት። በየቤታችሁ ትወዱታላችሁ ብዬ ተስፋ አድርጋለሁ። ላይክ፣ ሰብስክራይብ ማድረጋችሁ እንዳረሱ ባይ